ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ይህንን ዘፈን ከልብ ስማልኝ ታስታልቤ ለውስጥ ያዘለቅሶ ሰው አይችልም ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ፍቅሪ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። እሺ የቪዲዮ ቴዲ አፍሮን ለምጠሉት ሰዎች ነው። ያው ውደዱት አለላችሁ መቼስ እንደዚህ አይባልም፣ ሰው ቴስቱ ይለያያል። ግን ምጠሉበት ምንም አይነት ምክንያት የላችሁም ከድንቁርና ያለፈ ማለት ነው። ያን ያልኩበት ምክንያት ላይክ በፊት አሁን ሃይስኩል ያለው አንድ ልጅ ነበር ቴዲ አፍሮ እኮ እንደዚህ አጼዎቹን ያሞግሳል ምናምን ለዛ ማለት ምናምን ይለኝ ነበር በፊት ላይ እንደዚህ ጭቅጭቅ። አሁን እንደዚህ ጭቅጭቅ አልወድም። ኧረ ልክ ነው ምናምን ብዬ ነው ማለት አልወድም አሁን ላይ ማለት ነውና ራሱ ልጅ የኢትዮ ማትሪክስ ቪዲዮ ላይ ኮመንት ላይ አየሁት። እግዚአብሔር ኦቶማን ኢምፓየር ስለ ኦቶማን ኢምፓየር ኖርማል ነገር ነው ያወራው ኢትዮ ማትሪክስ አጥረገረገው ማለት ነው። እንዴት አንተ ኦቶማን ኢምፓየር ጀግኖች እኮ ናቸው ምናምን ነገር ያለ ማለት ነው። ራሱ ነገር ግን ኢትዮጵያው ሲሆን አጼዎቹ ምናምን ጭራሽ ቴዲ አፍሮ እንዴት እነሱን ታሞግሳለህ ብሎ ይጠሏል። ከዚህ በላይ ድንቁርና የለም። እንደ ቴዲ አፍሮ ኢትዮጵያን የገለጸ በተለያየ ቋንቋ በተለያየ ባህል ምን ቴዲ ያረበ ክርስቶስ ያልዘፈነው ያላረገው ነገር የለም። የምጠላበት ምክንያት አንድ ሰው መጥቶ እኔ ሊያብራራኝ አጼዎቹ ይላል ትላለ እንዲመጣ እንዴ እንግሊዞቹ እኮ ይሞገሳሉ። የእንግሊዝ ፀሐይ አጠልቅም እኮ በስማም የእንግሊዞች ኢምፓየር ያልገዙበት ቦታ የለም ይባላል። ኦቶማኖች በስመ አብ የፐርሻን ኢምፓየር አንተ እነሱ ጀግኖች ናቸው ምናምን። ልክ ስለ ኢትዮጵያ ሲሆን በጥቂት ሰዎች ስለምትመራ ስለሚሞሉ አይምሮ ላይ መርዝ ስለሚረጩበት መተ ኢትዮጵያ ጋር ሲሆን ግን ጭራሽ እነሱን አሞገሰ ብለህ ትጠለዋለህ። ይሄ ቲፒካል ድንቁርና ነው ለማለት ነው። አመሰግናለሁ። ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ ማይሰማ ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ ማይሰማ እኔን እስካሁን የለከፈኝ ማካብ የመሐመድ ጫፍ ባይሰራ ነክቶ እንዳይቆሙሉ ከአንድ ስፍራ ቃልሺ ሆነና ቦታው ማይገኝ ሰላላ አረጌ ልቤ ሰው አማኝ ወይ ቀደለት
እምባዬ ፈሶ ማይበቃው ቆሜ ነው ሌቱን ማለዳው ወይ ቀድለት እምባዬ ፈሶ ማይበቃው ቆሜ ነው ሌቱን ማለዳው Elwasiane ketna Simaredile adano siresga Elwasiane ketna arati dichna Simaredile adano siresga አረብሶበት ነው የመጣው ይሄኛው አልበም ደግሞ ይብሳል አንተ ምን አይነት አልበም ነው አንተ ግባ ከእንዲህ ካንገት በላይ ሙሉ ቀዶ ሕክምና እየተደረገ ነው ሙሉ ሰርጀሪ እየተሰራ ነው ዩቲዩብ ላይ ሰው እንዴት ከአመት አመት አይስትም ከአመት አመት ወጣ ቋም እድሜ አለ ምናምን አንድ አይነት ይሆናል ስማ እስኪ በእናትህ ስማ በእናትህ ግባና ስማ ዩቲዩብ ላይ ግባ አልበም እንዶ መጣ ደረሰልን ጎበዝ ጆሮ ደረሰልን ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ደርቤ አይሞቀኝ ብከናነብ ምትይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ እንቆላለንኛ ባለም ኢትዮጵያ ተዘመነ ሰው እንዴት ከታች እስከ ላይ ያራዳ ልጆች አብሶ ወደ 90ዎቹ ሚሊዮን ሺህ ቢባል የመጨረሻ ነው የሚመልስ ነው ማለት ሰው እንዴት ሙሉ ይሆንለታል አንተ አረብን ጉድና መጣተ በመዳኔ አስበዋል ቆይ ግን ያራዳ ልጆች ጠብቀህ ማለት ነው ማለት በጣም ተጠብቆ ብዙ ጊዜ በጣም የተጠበቀ ነገር ምርጥ ሆኖ ግን አንተ ኤክስፔክት ያንሳል ማለት ነው ከጠበቀውና እንዴት አትወርድም መታደል መሰጠት አንተ የሙዚቃው ሮናልዶ ነው በቃ ምን አይነት ነው አንተ አድምጡት ያራዳ ልጆች ይደመጥ ቴዲ አፍሮ ማለት ነው እንኳንም ጀማይካ ወይ ደግሞ ሌላ ሀገር አሉ እንኳንም ኢትዮጵያ ሆነ ቴዲ አፍሮ ማለት ባይሆን ኖሮ እንደ አምላክ ነበር የሚመለከው ልክ አልበሙ ሲለቅ ዝናብ መዝነቡ ይተው ይሄን ስሙ እዩት በቃ ይኸውላችሁ እኔ አንድ ሰው ማለት ነው እንደዚህ ከአመት አመት ለአንድ ኢትዮጵያ ለአንድ አፍሪካ ለአንድ ህዝብነት ማለት ነው እንደዚህ ይታገል ግን እንኳንም ጀማይካና ህንድ ምናን እንኳንም አልሆነ እንደ አምላክ ነበር የሚመለከው ወንድም መቅጠላ እንደ አምላክ ቆይ ለዛሬ ቀን የሚመጥን ጽድት ያለች ተሽከርካሪ ሶፋ ሰርተናል በቴዲ አፍሮ ሳውንድ ትራክ ፖስት እናደርገዋለን ልክ ቴዲን እንደወደዳችሁት ሶፋችንንም ስራችንንም ትወዱልናላችሁ